አሁን ላይ እጃችሁ ላይ ስልክና ኢንተርኔት አለ ማለት በወር በትንሹ 70 ሺህ ብር ላለማግኘት ምንም አይነት ኤክስኪውዝ ማቅረብ አትችሉም። ዛሬ በዚህ ቪዲዮ እኛ ሀገር ላይ ብዙ ሰዎች እየሰራቸው ያሉ የሚመስል ነገር ግን ምንም አልተነኩም ብዬ የማስባቸውን 5 ሳይድ ኢንካም የምታገኙባቸውን ዘርፎች ይዤላችሁ መጥቻለሁ። እነዚህን ስራዎች አብዛኞቹን እኔ ራሴ ሰርቻቸዋለሁ። ጓደኞቼ የምላቸውም ሰዎች ደግሞ ሰርተውበት እጅግ በጣም ፕሮፊታብል የሆኑባቸው ስራዎች ናቸው። ስራዎቹን ለመስራት ቀላል የሚያደርገው ምንም አይነት መነሻ ካፒታል፣ ምንም አይነት ቢሮ፣ ምንም አይነት ንግድ ፍቃድ አይፈልጉም። ስልክና ኢንተርኔት ብቻ ካላችሁ ወይም ደግሞ ኮምፒውተርና ኢንተርኔት ብቻ ካላችሁ በቀላሉ ያላችሁበት ቦታ ሆናችሁ መስራት የምትችሏቸው ስራዎች ናቸው። ይሄን ቪዲዮ ለማየት ከገባችሁ በእርግጠኝነት እነዚህን ስራዎች የመስራት አክሰሱ አላችሁ ማለት ነው። ነገር ግን አብዛኞቻችሁ አትጀምሩም። ይሄንን ቪዲዮ ራሱ ከመሃል አቋርጦ የሚወጣ እጅግ በጣም ብዙ ሰው እነዚህን ስራዎች ከትንሽ ጊዜ በኋላ እንግባበት ብትሉ በእርግጠኝነት እጅግ በጣም ብዙ ኮምፒውተሮች የሚኖሩበት ስራ ነው። ያኔ እንግባ ብትሉ እጅግ በጣም ልትቸገሩ ትችላላችሁ። ለማታውቁኝ ሰዎች ንፍታሌም እባላለሁ። ፊሶን ዲጂታልስ የሚባል የማርኬቲንግ ቢዝነስ አለኝ። ዩቲዩብ ላይ ደግሞ እውቀት ለማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው ስራ ቪዲዮ ኤዲቲንግ ነው። ላለፉት 2 ዓመት ከምናምን ከ900 በላይ ቪዲዮዎችን ኤዲት አድርጌያለሁ። ከዩኒቨርሲቲ ጀምሮ የመጀመሪያው ዲጂታል የሰራሁት ቢዝነስ ቪዲዮ ኤዲቲንግ ነው። ይህንን ስላችሁ እንዴ አገራችን ላይ አሁን እጅግ በጣም ብዙ ቪዲዮ ኤዲተር አለ ልትሉ ትችላላችሁ። ነገር ግን ትረስት ሚ ከምታስቡት በላይ ማርኬቱን ሳቹሬት የሚያደርግ እንጂ በትክክልም ስኪሉ ኖሮት የሚሰራ ቪዲዮ ኤዲተር አገራችን ላይ ቢቆጠር ከመቶ አያልፍም። አም ሲሪየስ ባይ ዘ ወይ። አሁን ላይ እንደምታዩት ሁሉም ኮንተንት በሚባል ደረጃ ወደ ቪዲዮ ተቀይሯል። ቲክቶክ ላይ ብትገቡ፣ ኢንስታግራም ላይ ብትገቡ፣ ፌስቡክ ብትገቡ ሁሉም ቦታ አብዛኛውም ክሬተር ፐብሊሽ የሚያደርገው ቪዲዮ ነው። አብዛኛውም ደግሞ ኮንሲበር የሚመለከተው ቪዲዮ ነው። ስለዚህ ትረስት ሚ ይሄንን ስኪል አሁን መማር ብትጀምሩ ከ3 ወራት በኋላ ስለ ገንዘብ በፍጹም አታስቡ። ካለኝ ኤክስፒሪየንስ ነግራችሁ ቪዲዮ ኤዲቲንግ ማለት የሆኑ ክሊፖችን ቆራርጦ የሆነ ካፕሽን ማስገባት ምናምን አይደለም። ይሄንን አሁን ኤአይም እያደረገው ስለሆነ ማለት ነው። ነገር ግን በቪዲዮ ውስጥ እየተነገረ ያለውን ሐሳብ ፕሮፐር በሆነ መልኩ ቦልድ ሆኖ ለሚያየው ሰው እንዲደርስ የማድረግ ጥበብም ጭምር ነው። ይህንን ለማድረግ ደግሞ ስቶሪ ቴሊንግን አንደርስታንድ ማድረግ ዋናው የቪዲዮ ኤዲቲንግ ቤዚክ የምንለው ነገር ነው። ይህንን እናንተ ቻላችሁት ወይም አወቃችሁት ማለት እመኑኝ ቢዝነሶች እጃችሁን ስመው ነው የሚቀጥሯችሁ። ሁለተኛ ኤአይ ፕሮምፕት ኢንጂነሪንግ። ይሄ ማለት ሃይ ኳሊቲ የሆኑ አውትፑቶችን ከኤአይ ለማግኘት ኤአይ ቱሎችን ኢፌክቲቭሊ ኮሚዩኒኬት ማድረግ ማለት ነው። በቀላሉ ሳስረዳችሁ በሰዎች ፍላጎት መሃልና በኤአይ የመስራት ኤቢሊቲ መካከል እንደ ተርጓሚ መሆን ማለት ነው። ይህንን በቀላሉ ለመማር ከፈለጋችሁ ኮምፕሊትሊ ፍሪ የሆነ ዲፕ ለርኒንግ የሚባል ዌብሳይት አለ። እዛ ላይ ገብታችሁ እጅግ በጣም ብዙ ኖሌጆችን ማግኘት ትችላላችሁ። እናም ደግሞ ራሱ ኤአይን በመጠቀም እንዴት አድርጋችሁ አሪፍ ፕሮምፕቶችን ጀነሬት ማድረግ እንደምትችሉ ማወቅ ትችላላችሁ። ዋንስ ይሄንን ማድረግ ከቻላችሁ ቢዝነሶች ጋር ትሄዱና ኤአይን በመጠቀም እንዴት አድርጋችሁ በቀላሉ ስራቸውን ኦፕቲማይዝ ማድረግ እንደሚችሉ ሲስተም ክሬት ታደርጉላችኋላችሁ። ትረስት ሚ በብዙ ገንዘብ ይቀጥሯችኋል። ሶስተኛ ቴክኒካል ቨርቹዋል አሲስታንት። ይሄንን እኛም ብንሆን አሁን ላይ ለቢዝነሳችን እየፈለግን ያለነው ሙያ ነው። ይሄ በዋነኝነት ለምሳሌ አንድ ዲጂታል ማርኬቲንግ ኤጀንሲ ቢኖር ያ ኤጀንሲ በደንብ ኦፕሬት ማድረግ እንዲችል ቲሞችን ማኔጅ ማድረግ፣ ክላይንት ሳቲስፋክሽንን ማረጋገጥ፣ ኢቨን የቀረጻ ቀርም ቢኖር ዴቨሎፕ የተደረገው ስትራቴጂ እና የተጻፈው ኮንተንት በስነ ስርዓት አንላይን አድርጎ ተቀርጿል የሚለውን እርግጠኛ መሆን፣ ክላይንቱ እንደሚፈልገው ወይ ቪዲዮ ኤዲት ተደርጓል ወይ የሚለውን ማረጋገጥ፣ እንዲሁም ደግሞ ቪዲዮዎቹ ፖስት ተደርገው ኢንጌጅመንታቸው ኢምፕሮፐር ወይ ሃንድል የተደረጉ ነው ወይ የሚለውን ማረጋገጥን የሚያጠቃልል ስራ ነው። ባይ ዘ ዌይ በቀረጻ ብቻ አስረዳኋችሁ እንጂ ሜታ ካምፔኖች ሲሰሩ፣ አድ ካምፔኖች ሲሰሩ ፌስቡክ ላይ፣ ኢንስታግራም ላይ እነዚህ ረን በሚደረጉበት ጊዜ እያንዳንዱን አናሊቲክስ ከስር ለክላይንቱ ሪፖርት ማድረግ እንዲሁም ደግሞ ምን ያህል እየሰራን ያለነው አድ ውጤት አምጥቷል የሚለውን ማረጋገጥ፣ እንዲሁም ደግሞ ሜታ ላይ የምታውቁ ከሆነ ኤቢ ቴስቲንግ የሚባል ሜተድ አለ። እየተሰራ ያለው አድ ኢምፕሮፐር ወይ የሚፈለገውን ውጤት እያመጣ ካልሆነ ሌላ ክሬቲቭን በመጠቀም መሞከርን፣ እነዚህን ሁሉ ዲቴል ነገሮች የሚያጠቃልል በጣም ሃይሊ ፔይንግ ልትሆኑበት የምትችሉበት የስራ ዘርፍ ነው። አንድ ድርጅት ፈልጋችሁ በነፃ ለአንድ ወር ወይም ደግሞ ለ2 ወር መስራት ነው። በዚህ በምታገኙት ኤክስፒሪየንስ ኔክስት 2 months 3 months የሚቀጥራችሁ ሰው በእርግጠኝነት አታጡም። እንዳልኳችሁ በመጀመሪያም እኛ ራሳችሁ ልንቀጥራችሁ እንችላለን። አራተኛ ዌብ ዲዛይን። ይሄንን ለማድረግ እንደምታስቡት ምንም አይነት የኮዲንግ እውቀት አያስፈልጋችሁ። አሁን ላይ እድሜ ለኤአይ ሁሉም ነገር እጅግ በጣም ቀላል ሆኗል። ይሄንን ስናገር አይ ኖ እጅግ በጣም ብዙ ሶፍትዌር ኢንጂነሮች እንደምትቀየሙ፣ ግን ምንም ማድረግ አልችልም። እናንተ ራሱ ታውቁታላችሁ። እውነታው ይሄ ነው። ልክ እንደ ክላውድ ኮድ
ሎቨብል ዴቭ እነዚህን የመሳሰሉ ብዙ ዌብሳይት ጀነሬት የምታደርጉባቸው ኤአይዎች አሉ። ከእናንተ የሚጠበቀው አሪፍ የሆነ ፕሮምፕትን ለኤአዩ መስጠት መቻል ብቻ ነው። በነገራችሁ ላይ ክላይንቶች ምንም ግድ አይሰጣቸውም። እናንተ የምትሰሩት ዌብሳይት ኮድ አድርጋችሁ ሰራችሁት፣ በኤአይ ሰራችሁት፣ ምንም ግድ የሚሰጣቸው ነገር የለም። ዋናው እነሱ የሚፈልጉት ነገር የምትሰሩላቸው ዌብሳይት እነሱ እንደሚፈልጉት ፐርፐዝ ያገለግላቸዋል ወይ የሚለው ብቻ ነው። ለምሳሌ እኔ ራሴ ከጥቂት ሳምንታት በፊት ለቢዝነሴ ዌብሳይት አሰርቼ ነበር። ነገር ግን ዌብሳይቱን የሚሰራው ሰው በኤአይ ይስራው ከፈለገ በኮድ አድርጎ ይስራው ምንም አይነት ጉዳይ አይደለም። ዋናው የምፈልገው ነገር እኔ የምፈልግበት ፐርፐዝ አለ ዌብሳይቱን በዛ ወይ ዌብሳይቱን ሰርቶታል የሚለው ነው። በቀላሉ ዩቲዩብ ላይ ገብታችሁ ቫይብ ኮዲንግን የምትማሩባቸው እጅግ በጣም ሪሶርሶች አሉ፣ ዌብሳይቶችም አሉ። እነሱን ቼክ ማድረግ ትችላላችሁ። አምስተኛ ግራፊክስ ዲዛይኒንግ። ስለዚህ ስራ እኔ ባልነግራችሁም በጣም እርግጠኛ ነኝ ብዙ ኢንፎርሜሽን ይኖራችኋል። ባይኖራችሁ እንኳን በቀላሉ ዩቲዩብ ላይ ግቡና ጀስት ስክሮል አድርጉ። በነገራችሁ ላይ ዩቲዩብ ላይ በቀን ከ20 ሚሊዮን በላይ ኮንተንቶች አፕሎድ ይደረጋሉ። እነዚህ እያንዳንዱ አፕሎድ የሚደረጉት ኮንተንቶች ተምብኔል ይፈልጋሉ። እነዚህ እያንዳንዱን ተምብኔሎች የሚሰሯቸው ደግሞ ግራፊክስ ዲዛይነሮች ናቸው። እኔ ራሴ ይሄንን ቪዲዮ ስሰራ ተምብኔልን ያሰራሁት በግራፊክስ ዲዛይነር ነው። ስለዚህ ምን ያህል ዲማንድ ያለው ስኪል እንደሆነ መገመት አይከብዳችሁ። በጣም ቀላል ነው። ጀስት ዩቲዩብ ላይ ትገባላችሁ፣ ፉል አዶቤ ፎቶሾፕ ኮርስ ብላችሁ ሰርች ታደርጋላችሁ። ዲቴል የሆነ ኮርስ ብትመርጡ እመክራችኋለሁ። ያንን ዲቴል የሆነ ኮርስ 2 ወር 3 ወር ዴዲኬት አድርጋችሁ መማር። አት ዘ ኤንድ ኦፍ ዘ ታይም በነፃ በመስራት የተወሰኑ ፖርትፎሊዮ ካዳበራችሁ በኋላ የሚከፍላችሁን ክላይንት በቀላሉ በአጭር ጊዜ ውስጥ ማግኘት ትችላላችሁ። ከነዚህ ከ5 ስራዎች ውስጥ መርጣችሁ ለእኔ ይሆነኛል ብላችሁ ብትገቡ በእርግጠኝነት እመኑኝ በቀጣዮቹ 4-5 ወራት ውስጥ አሁን ያላችሁን ገቢ በእጥፍ ማሳደግ ትችላላችሁ። ማንኛውም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። የሁላችሁንም ኮሜንት እየገባው ለመመለስ ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።